ብዙዎቻችን ጥፍር ለማሳደግ ስናስብ ትዕግስት በሚል ማሳደጉን እንተዋለን። ዛሬ ግን ደስ የሚል ዜና ይዤላችሁ መጥቻለሁ። እኔ ተጠቅሜ ጥፍሬን በፍጥነትና በጤና እንዲያሳደጉልኝ 12 ሚስጥራዊ ውጤታማ መንገዶችን ላሳያችሁ አስቤያለሁ። ይህን ቪዲዮ እስከ መጨረሻው አይታችሁ ትክክለኛውን እንክብካቤ ከተከታተሉ በፍጥነት እንደኔ ውጤት ያገኙበታል። ኦ ዋው! አንደኛ፣ የተመጣጠነ ምግብ ቅድሚያ መስጠት። ጥፍር የኬራቲን ፕሮቲን ስሪት በመሆኑ ፕሮቲን የበለጸጉ ምግቦችን እንደ እንቁላል፣ ስጋ፣ ጥራጥሬዎች መመገብ አስፈላጊ ነው። እንዲሁም ባዮቲን የተባለውን ቫይታሚን በለውዝ እንዲሁም እንቁላል ውስጥ የሚገኝ መውሰድ የጥፍርን ጥንካሬ እና እድገት ይበልጥ ይጨምርልናል። ሁለተኛ፣ እርጥበት መስጠት። ጥፍርና ቆዳ ዙሪያው በየቀኑ የኮኮናት ዘይት፣ የወይራ ዘይት ወይም የቫይታሚን ኢ ዘይት መቀባት እርጥበት ማጣት፣ መሰንጠቅና መበላሸትን ይከላከላል። ሶስተኛ፣ ጥፍርን በመደበኝነት ፋይል ማድረግ ወይም መከርከም። ጥፍርን በአንድ አቅጣጫ ብቻ ቀስ ብሎ መከርከም ጥፍርን ይሰባብራል፣ ስለዚህም እድገትን ይቀንሳል። ሁልጊዜ አጫጭር ስንጥቆች መከላከል አስፈላጊ ነው። አራተኛ፣ ውሃ ውስጥ መቆየት መቀነስ። ብዙ ጊዜ እጅን በውሃ ውስጥ ማቆየት ለምሳሌ እቃ ማጠብ ጥፍር እንዲለሰልስና እንዲሰበር ያደርጋል። ይህን ሲያደርጉ የጎማ ጓንት መልበስ ይመከራል። አምስተኛ፣ ጥፍርን እንደ መሳሪያ ለመጠቀም የጥፍር ጫፍ ተጠቅሞ ማሸት፣ መክፈት ወይም መፋቅ ጥፍርን ይጎዳል። ሁልጊዜ ለዚህ ዓላማ የተዘጋጀ መሳሪያ ይጠቀሙ። ስድስተኛ፣ የማሳደጊያ ቤዝኮት መቀባት። ጥፍርን የሚያጠነክሩና ቀለም የሚከላከሉ ቤዝኮቶችን መጠቀም። ይህ ለስላሳና በቀላሉ የሚሰበሩ ጥፍሮችን ለመከላከል ይረዳል። ሰባተኛ፣ ነጭ ሽንኩርት መጠቀም። ነጭ ሽንኩርት የጸረ ባክቴሪያ ባህሪያት አለው። ጥቂት የተፈጨ ነጭ ሽንኩርት ጥፍር ላይ መቀባት የደም ዝውውር ያነቃቃል፣ ኢንፌክሽንም ይከላከልናል። ስምንተኛ፣ የሎሚ ጭማቂና የወይራ ዘይት ድብልቅ። ሎሚ የጥፍር ቢጫነትን የሚያስወግድ ሲሆን የወይራ ዘይት ደግሞ እርጥበትን ይሰጣል። ለ10 ደቂቃ ያህል በዚህ ድብልቅ ውስጥ ጥፍርን መንከር ይመከራል። ዘጠነኛ፣ የደም ዝውውርን ማነቃቃት ወይም ማሳጅ። በየቀኑ ጥፍር አካባቢ ያለውን ቆዳ ማሸት ይህ አካባቢ ላይ ያለውን የደም ፍሰት ያሻሽላል። ይህም ለጥፍር እድገት ወሳኝ ነው። አስረኛ፣ ጥፍርን መንከስ ማቆም አለብን። ይህ ልማድ ጥፍርን በእጅጉ ይጎዳል። የጥፍር አካባቢ ያለውን ቆዳ ሌታል እንዲሁም ባክቴሪያ እንዲገባ ያደርጋል። 11ኛ፣ የጥፍር ቀለም ማስወገጃዎችን መጠንቀቅ። አሲቶን ያለባቸው የጥፍር ቀለም ማስወገጃዎችን ጥፍርን ያደርቃሉ ወይም ያዳክማሉ። ከእሴቶችን ነፃ የሆኑ ቶን ፍሪ ማስወገጃ ብቻ ይጠቀሙ። 12ኛ፣ ጥፍር መቁረጥ ሳይሆን መሞረድ። ጥፍር አንድ ቦታ ላይ ብቻ መቁረጥ የመሰነጣጠቅ እድሉ ከፍተኛ ነው። ከፈለጉ በጣም ትንሽ ይቁረጡና ሁልጊዜ በመሞረድና በማለስለስ የጥፍሩን እድገት ይጨምራል። አብራችሁን ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ ስለምን ልሰራላችሁ ሀሳባችሁን ኮሜንት ላይ ጻፉልኝ። እናመሰግናለን።